ብዙ ፈተና ቢኖርም አምልኮተ እግዚአብሔርን አለመተው፣ ማመስገንን አለማቋረጥ፣ እየተማጸኑ ደጅ መጥናት ጥሩ ነው። ከዚያ በኋላ እግዚአብሔር ደጋግመው ቆይተው ደጅ የጠኑትን ይሰማል። መዝሙረኛውም ጸኒሐ ጸናዕክዎ ለእግዚአብሔር ሰምዓኒ ወተመይጠን፣ ቆይቼ ደጋግሜ እግዚአብሔርን ደጅ ጠናሁት፣ ጆሮን ወደ እኔ ያዘነበለ ይላል። መድኃኔዓለም ይስማን ሁላችንን። በርታ፣ ልብህም ይጽና ይላል። ተስፋ አድርገው እግዚአብሔርን። ምን ብታጣ ብትጎሰቅል፣ ረጅም ዘመን ተስፋ ተቆርጦ ያንተ ነገር ባዶ እንኳን ቢሆን የተቆረጠውን የሚቀጥል አምላክ የታመነ ነው። ኢሳይያስ 10:23 ላይ የሰራዊት ጌታ እግዚአብሔር በምድር ሁሉ መካከል ያለቀና የተቆረጠ ነገር እንደገና ይቀጥላል። እግዚአብሔር ይችላል፣ ስሙ የተመሰገነ ይሁን። ስለዚህ ለሚችለው ለእግዚአብሔር ራሱን መስጠት መጠበቅ ነው። በጊዜው ያነሳቸዋል ነው አይደል ቅዱስ ጴጥሮስ ያለው። እግዚአብሔር ጊዜውን ጠብቆ ከፍ እንዲያደርጋችሁ በትሕትና ኑሩ ነው የሚለው። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለእናንተ ያስባል። እግር ውስጥ ያለውን ሰው፣ የጎሰቆለውን ሰው፣ አንገቱን ማጣት ያስደፋውን ሰው፣ ቤቱ ጭር ያለበትን ሰው ግን ጽና መያዝ ያላቋረጠውን ሰው፣ ብዙ ነገር የጎደለበት ሰው ግን ማመስገን ያላቋረጠውን ሰው፣ በእግዚአብሔር ፊት ቅዱሳን ነበሩ ይላል መጽሐፍ። ጻድቃን ነበሩ። ጽድቃቸው ምንድን ነው? በዚህ መፈተን ውስጥ አለማጉረምረም ትልቅ ጽድቅ እኮ ነው። ሁሉ ነገር ሞልቶልን እንኳን የተሻለ ፍለጋ መናጉረመረም ሰዎች ነን እኛ። ምንም ነገር ሳይኖራቸው ግን አንተ